ሰላም 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 እና ጤና ለእናንተ ይሁን። በቅድሚያ ለድምጽ ጥራት በጣም ሶሪ። እቃ ቤት ነው ያለሁት። ይሄ አየር ማስወጫ አለ። እሱ ድምጼን በጣም አያሰማም። እንዴት ናችሁ? ደህና ናችሁ? የኔ ሚዲያ ቤተሰቦች ሁሉ ሰላም። በቅድሚያ ላመሰግናችሁ እወዳለሁ። ቪዲዮን ለምታዩልኝ፣ ላይክ ለምትሰጡኝ፣ አሞኝ ባለፈው ግሪን አሞኝ መድኃኒት ለነገራችሁኝ፣ ጸበል ልስጥሽ አለ ላላችሁኝ ሁሉ ምስጋናዬ ከልብ ነው። እግዚአብሔር ያክብርልኝ። ክበሩልኝ ውዶቼ። በጣም ነው ማመሰግነው የኔ ውዶች። እና ወደ ሀሳቤ ስመጣ የምር ማለት ነው ጋይስ፣ ስደት ወዛችንን ከማጥፋት ከልጆቻችን ፍቅር ከመለየት ውጪ ምንም ተርፍ የለውም። አዎ ሰርተንበታል፣ የማይዋሽ ነው። ግን ደግሞ በዛውም ልክ አይምሮአችንን ዳሜጅ አድርጎታል። መብቃቃት የለንም፣ አንረካም። ኢትዮጵያ ስንገባ የሆነ በቃ ትንሽ ሲከፋን ምርጫችን ስደት ነው የሚሆነው። እዚህ መተን ሰላም አይሰማንም። ለዛ ደግሞ ምስክር ጋይስ አስታወሳችኋት የትላንቷ ልጅ ሀቢባ ቤት። ምናልባት የሀቢባ ቤት ቲክቶክ የምትከታተሉ አላችሁ ትኖራላችሁ። የሀቢባን ቤት የማይከተል ሰው የለም። አያችሁ፣ ለ15 ዓመት ልጇን አላገኘችውም። እንግዲህ ከ15 ዓመት በኋላ ልጅን ማግኘት የሞተን ሰው እንደማንሳት ነው። ሁለተኛ ነገር ደግሞ ጋይስ አይታችኋታል የኑሮ ደረጃዋ። እንግዲህ ያን ሁሉ አመት ሰርታለች። አያችሁ ጋይስ፣ ሁላችንን የሚጠብቀን ያ ላይፍ ነው። ስደት በረከት የለውም። ስደት በቃ ይመስለናል እንደ እያብለጨለጨ እንደዚህ ፊት ለፊታችን ላይ ጉድጓድ ቆፍሮ እያብለጨለጨ ገደል ይዞን የሚገባ ነገር ነው። እድሜያችንን ይበላናል ጋይስ። እኔ ከህይወት ተሞክሮ ያውን እኔ ከልጄ ጋር እንደ ልጅ አይደለንም፣ እንደ እናትና ልጅ አይደለንም። ያን ያደረገው ምንድነው? ስደት ነው ጋይስ። ስደት በጣም ከባድ ነው። በእርግጥ አው ሰርተን ተለውጠንበታል፣ ሰርተን የሆነ ደረጃ ደርሰንበታል። ግን ደግሞ እንትኑ ያመዝናል፣ ይሄ ደካማ ጎኑ ያመዝናል። ምክንያቱም እድሜያችንን ይበለዋል። ራሳችንን ሳናስብ በቃ ለቤተሰብ ለወንድም ለእህት በቃ ብዙ ጎረቤት ቤተክርስቲያን መስጊድ እያስቀደምን ነው ራሳችንን ወደኋላ ትተን እየኖርን ያለ ነው። ከሆነ ጊዜ በኋላ ከሆነ አመታት በኋላ ብንን ስንል እኛ የለንም፣ ኖረን የለንም። ገብቷቸዋል። ያቀድነው እቅድ አልተሳካም። እናደርጋለን ያልነውን አላደረግንም። መውለድ የፈለግነውን አልወለድንም። እንኖራለን ያልነውን ላይፍ አልኖርንም። እዛው ቁጭ ብለን የተቀበልነው ብር ቦታውን በቃ ሄዶ የራሱን ታሪክ ሰርቷል። የሌላ ሰው ህይወት ጋር ሌላ ነገር ነው ያደረገው። እኛ ህይወት ላይ ችን ታክል ተጽዕኖ አላደረገም። ምንም ለውጥ አልፈጠረም። ስለዚህ ጋይስ እንደው ከቻልን እንግባ ወደ ኢትዮጵያ። የምር ማለት ነው ገብተን ጋይስ። በበረከት እኮ ቆሎ እኮ ወዝ ይሰጣል ጋይስ። ቆሎ እኮ ደስታን ይሰጣል። ቡና አፍልተሽ ቆሎሽን ቆልተሽ ከመሰለሽ ጓደኞችሽ ጋር ከመሰለሽ ጎረቤት ጋር ከፈለግሽ ቤትሽን ዘግተሽ ለምን አንድ 4x4 የሆነች ቤት ተከራይተን አንኖርም? ቤት እንኳን ባይኖረን ያንድ ቀን ደስታ ከሺህ ብር ይበልጣል። ራስን ማዳመጥ፣ ሁሌ በሰዎች ፍላጎት ታጥረን ስደት እንደዚህ ጋይስ። ያፈቀርነው ወንድ ራሱ እሷ ስደት ላይ ጊዜዋ ሄዷል። ያፈቀርነው አፍቅረን ዋጋ የከፈልንበት ወንድ ራሱ እሷማ ጨልላለች፣ አይምሮዋ አይሰራም ነው የሚለን። ቤተሰብ ራሱ የሆነ ነገር ስንናገረው እኮ ስበላት እዛ ሀገር ሄደ ሰው ጤና የለውም ነው የምንባለው። ኢማጅን ይሄን ሁሉ ቤተሰብ አስተዳድረን የአንድ አረብን ፍላጎት ማሟላት እኮ እኛ እኮ ጀግኖች ነን። ያን ጀግንነት የምናውቀው እኛ ብቻ ነን። የተሰደድን ሰዎች ነን። እንደ ቤተሰብ እንደ ጎረቤት እንደ ሀገር ስንሄድ እኮ የአረብ ሀገር ሴት የተናቀች ናት። ትርፋችን ማዲያት ነው። ትርፋችን ተስፋ መቁረጥ ነው። የሆነ ድሮ ስንሰደድ ያለምነውን አላማ የሆነ ሰዓት ጊዜ አልፎ ታሪክ ተቀይሮ የሰራነው አልቆ ምናምን ብንን ስንል እኔ ብዬ የመጣሁትና ዛሬ ኖርኩት ላይፍ የት ነው? ተለያይተው ስናያቸው ጋይስ ሌላ ትኩሳት፣ ሌላ ተስፋ መቁረጥ። ከዛ የአረብ ሀገር ሴት እየተባለ በእኛ ምክር መፈመስም የፈለገው እኛን እንደደገፈ ሰው ሆኖ ይመጣል። የጎደለበትም ሰብስክራይብም ቲክቶክም የፈለገው ህመማችንን ታሞ ሳያይ ነገ ሲያልፍለት እሷ እናንተ የሆነ የተሳሳተ ኮመንት እንኳን አንድ ሴት በጻፈችለት ሙሉ የአረብ ሀገር ሴት እንትን ይጨፈጭፋል። ያ ለኛ ብሎ የመጣው ሰው ግን እኛው ለኛ እንተዋወቃለን ምን አይነት ታሪክን እንደምናሳልፍ
ጋይስ። ፊታችን ተበላሽቶ የልጅነት ወዛችን ተመጦ እድሜያችን ተነጥቆ ልጅነታችን ተወስዶ፣ ስለዚህ ጋይስ ኦኬ እኔ አሁን እያልኩ ያለሁት እኛ አልፏል። የኔ ፐርሰናል የኔ ላይፍ አልፏል። ግን ከኔ የምታንሱ የአሁን ጀነሬሽኖች ስትሰደዱ አላማ ነው አንድ ሁለተኛውን ሶስተኛ አራተኛውን ነው ለቤተሰብ ማድረግ፣ ቀሪውን ለራስሽ። ብር ካለሽ ወዳጅ አለሽ፣ ብር ካለሽ ጓደኛ አለሽ፣ ብር ካለሽ መንገድ አለሽ፣ ብር ካለሽ ቻንስ አለሽ፣ ብር ካለሽ ትዳር አለሽ። ብር ላይ ፎከስ አድርጉ ጋይስ። የምንም ለኔ ለቤተሰብ ቀልጬ ቀርቷል። የአረብ ሀገር ሴት ሻማ ነች። ለቤተሰቧ እየቀለጠች ለራሷ እየቀለጠች ለቤተሰብ ታበራለች። ለሀገር ኖ ከራስ በላይ ንፋስ። ለራሳችን ነው መኖር ያለብን። የአረብ ሀገር ሴት ሻማ ቀርቷል። ብረት ነው መሆን ያለብን። ለራሳችን እንደ ብረት ጠንክረን ላይፋችንን ማስቀጠል ነው ያለብን። የምን የአረብ ሀገር ሴት እንደ ሻማ ቀልጣ ህይወቷን ተሰራለች? የምን የአረብ ሀገር ሴት እንደ ሻማ ቀልጣ ለሰዎች ትበራለች? ኖ ለራሳችን ነው መብራት ያለብን። ኖ ነው ማለት ያለብን ካሁን በኋላ። ኖ ኖ ኖ። የአረብ ሀገር ሴት ለራሷ ትበራለች፣ ለራሷ ሻማ ነች፣ ግን አትቀልጥ። ማትቀልጥ ለራሷ ብርሃን መሆን አለባት። አለፈ። የልጅነት ወዝ ይዘን ወተን ገርጥተን እሱም ስገባ ምን ሆናለሁ እንዴት ኖራለሁ ያን ሁሉ ኢማጂን ያን ሁሉ ሰርተን ገና ምን አደርጋለሁ ምን ይጠብቀኛል? እዛም እኮ ሄደን ላናርፍ እንችላለን። መልሰን የሰልችቶን የመጣነውን ስደት ልንሰደድ እንችላለን። እና ጋይስ ፕሊዝ ራሳችንን እናስብ። ለራሳችን በቃ ራሳችንን ባማከለ ነው መስራትም መኖርም ያለብን። እንኳን ቤተሰብ ይቅርና ልጅ የወለድናቸው ልጆች ከኛ ጋር አይቀበሩም። የወለድናቸው ልጆች ከኛ የኛን ስቃይ ያሳልፉን። ስለዚህ ጋይስ መስራት አለብን፣ መጠንከር አለብን፣ ራሳችንን ማስቀደም አለብን። በቃ ስቶፕ ነው ማለት ያለብን። እስከዚህ ድረስ በቃ ቢያንስ እኛ ትምህርት ሆነን ማለፍ አለብን። የሆነ ገብተን የማንንም ሰው እጅ ማየት የለብንም። ራሳችንን ነው መቻል ያለብን። የምር ማለት ነው ጋይስ። እዚህ ጎረቤት ጋር 14 ዓመት የሰራች ልጅ አለች። ኢማጂን 14 ዓመት የሰራችላቸው እንግዲህ አላማዋን አላሳካችም። ድጋሚ መስራት ፈልጋ ቀጥላለሁ ስትል አሁን ደክሞሻል ሂጂ እኛ ሰራተኛ አምጥተናል አላሏትም። በላዩ ላይ ካመጡ በኋላ ነው አሁን እሷ የሆነ ቢሮ እየፈላለገች ነው። እግዚአብሔር ዛሬ አልደወልኩላትም፣ ግን እዚሁ በዚሁ ስራ ትፈልጋለች። ያው እነዚህ ደክሞሻል አሏት። የመሄጃዋን በቃ እንደዛም ሰራተኛም ሊያመጡባት የቻሉት ምንድነው አሞኛል እያለች ስለሆነ ነው። ኩላሊት ሊያማት ነው መሰለኝ። እግዚአብሔር ይጠብቃት። እያመመኝ ነው ወገቤን እያመመኝ ነው እያለች ነው እንግዲህ። ሳትወድቅ ብለው 14 ዓመት ብዙ ነው የሰራሽው ግቢ እኛ ሰራተኛ አመጣን ብለው ያው ትላንትና አምጥተውባታል ሰራተኛ ላይ። አስቡት፣ አረብ እንኳን ተገልግሎ አውጥቶ ነው የሚጥለን። በተመሳሳይም የኛ ቤተሰቦቻችንም እንደዛው አውጥተው ነው የሚጥሉን። ስንት አለ ጋይስ መወራት የማንፈልጋቸው ነገር። ስለዚህ የአረብ ሀገር ሴት ራስሽን መጠበቅ አለብሽ፣ ብር መያዝ አለብሽ። ራስሽን ጎተሽ መስራት የለብሽም። ማርያምን እኔ አሁን እንዲወፍሬ ስታይ ጤነኛ ነው አይደል መስለው። እዚህ ትከሻዬ እንዴት እንደሚወልቅ እግሬ ስራመድ እንዴት እንደሚወልቅ እኔ አውቃለሁ፣ ወገቤ ምን ያህል እንደሚያመኝ። ስለዚህ ጋይስ እኛ እንደ ሻማ እየቀለጥን ለሰው መብራት መሆናችን መቆም አለበት። ራሳችንን መጠበቅ አለብን። እወዳችኋለሁ ቤተሰቦች፣ በጣም ነው ማከብራችሁ፣ በጣም ነው ማደንቃችሁ። አመሰግናለሁ። ምስጋና ከልብ ነው። እግዚአብሔር ያክብርልኝ። አሁንም ደግሞ ከቻላችሁ አሁንም ሰብስክራይብ እያደረጋችሁ ጋይስ። ኢትዮጵያ ሊሄድ ስለሆነ ኢትዮጵያ ሲሄድ የምር ማለት ነው አሪፍ ቪዲዮ እንደምሰራ ፕሮሚስ። አሁን ቃዚ ሚዲያ ትንሽ እንዲንቀሳቀስ ነው እንጂ ኢትዮጵያ ሲሄድ ነው የምሰራው። እዚህ አይቻልም። እዚህ ቤት ቁጭ ብሎ ራሱ መብላት አይቻልም። ብቻ እግዚአብሔር ይመስገን። እናማረረም እናወዳቸዋለሁ። ላይክ፣ ሼር፣ ሰብስክራይብ አይረሳ። በጣም ነው ማመሰግነው። ክበሩልኝ። ቪዲዮን ከቻላችሁ ጨርሱልኝ። ክበሩልኝ። ወደ ድራማ አደርጋችሁ